አግኝቻለሁ ጋይስ። ባዶ ቤት ነው እንደምታዩት፣ ላሳያችሁ። ባዶ ቤት ይኸው፣ ባዶ ቤት ነው ያለው። ወላችሁ ልጅ ይዞ ቤት በጣም ከባድ ነው ጋይስ። ሁለት ክላስ ቤት አግኝቻለሁ። ሁሉ ብያለሁ ትይዣለሁ። ብቻ አልሐምዱሊላህ ልጅ ጤነኛ ነው፣ እኔ ጤነኛ ነኝ። ግን ያው ውስጤ ተጎድቷል፣ ውስጤ ጉድት ብሏል፣ ውስጤ ልቤ ተሰብሯል ምናምን እንጂ ከዛ ውጪ አልሐምዱሊላህ ሙሉ ጤነኛ ነኝ ጋይስ። ማውራት ብቻ ያቅተኛል ጋይስ። በጣም ተጎድቻለሁ ማለት ትችላላችሁ። እያንዳንዱ ሴት ልጅ ከወለደ በኋላ ይጎዳል በጣም። አባይቢ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? ዛሬ አዲስ ነገር ልነግራችሁ ነው። ባዶ ቤት ውስጥ ነው ያለሁት። ይጮሃል እቃ ስለሌለው ማለት ነው። ያው አዲስ ቤት በመፈለግ ላይ ነበርኩኝ። አሁን አይ ቲንክ ለኔ የሚሆነኝን ቤት አግኝቻለሁኝ። ነገር ግን ደግሞ እስኪ ላሳያችሁ ብዬ ነው። ውጭ ያላችሁ ልጆች እናንተ የራሳችሁን ኑሮ እየኖራችሁ ምናምን እያላችሁ ቤት ሳሰሩ እንዳትመጡ፣ ሳትገዙ እንዳትመጡ እያልን የምንመክራችሁ ልጆች በጣም ብዙ ነገር ስለምትሉ ማለት ነው። የቤት ኪራይ ውድነትን ላሳያችሁ ነው ዛሬ። እንደምታውቁት ቤት ገዝቼ ነበረ፣ ባለመስማማት ምክንያት ያው ከቤት ወጥቻለሁ ማለት ነው ጋይስ። እና እንደምታዩት እንግዲህ እችን ቤት አግኝቻለሁኝ። አይ ቲንክ ለእኔ ትሆነኛለች ትመጥነኛለች ብዬ ለጊዜው አስባለሁኝ። እንደምታዩት ይሄ አንድ ክላስ ነው፣ ሳሎን ማለት ነው። አንድ ክላስ ነው። ትሄዳላችሁ። በዚህ ጋር ደግሞ ሌላ ክላስ አለ። ሁለት ክላስ አትሉም? በእርግጥ ካየሁት ቤት ይሄ ሰፋ ያለ ነው ክላሱ። እችን ቤት ፈልጌ አገኘው። ይሄ ለራሱ በስንት በመከራ ነው ጋይስ የተገኘው ማለት ነው። አይ ላቭ ዩ ብቸኝነት ብዬ ቤት ልከራይ ነው። እንኳን ደስ አለሽ በሉ ጋይስ፣ እንኳን ደስ አለሽ በሉ። እና የዚህ የቤት ዋጋ መጨረሻ ላይ ነግራችኋለሁ ጋይስ። አብዛኞቻችሁ ለራሳችሁ የራሳችሁን ኑሮ መስረታችሁ እየኖራችሁ እኛ እንዳንመጣ ቤት ስሩ፣ ቤት ግዙ ትሉናላችሁ የምትሉ ሰዎች የኢትዮጵያን የኑሮ ውድነት፣ የቤት ኪራይ ውድነት ላሳያችሁ ነው። ወድጄዋለሁ። ነገር ግን ደግሞ በጣም ውድ ነው ጋይስ። ቤት ኪራይ ኢትዮጵያ ላይ በጣም ውድ ነው። እቃ የለኝም እንደምታውቁት፣ ወላ ፍሪጅ ወላ ቲቪ ወላ ምናምን ወላ ቡፌ ወላ ማፊ ሸይ። ላኪን ግን ያኔ በርሚሌ ምናምን አለ እና ይኸውላችሁ ይሄ አንድ ክላስ ነው ጋይስ። ቆይ ላሳያችሁ። ይሄ ሳሎን ማለት ነው። ይሄ ሳሎን ነው። ትንሽ ሰፋ ይላል እንደምታዩት። እንግዲህ በራፉ ይታያችኋል። ከቤቢ ጃበር አንስቶ እዚህ ጋር ድረስ አንድ ክላስ ማለት ነው። አንድ ክላስ ሳሎን ሁላችሁ። ይሄ ነው ሳሎን። ኦኬ። እዚህ ደግሞ እቻት እንደዚህ ማለት ነው። ይሄ ነው በራፍ። ይሄ ነው በጣም ረጅም ነው በራፉ። እና ውድ ጓደኞቼ ላሳያችሁ ደግሞ ሁለተኛዋን ክላስ ላሳያችሁ። ሁለተኛዋ ክላስ እዚህ ጋር ስታንዴን አምጥቻለሁ ለመቅረጫ ብዬ፣ ነገር ግን ደግሞ ስልኬ በጣም ጥራት ስለሌለው በእጄ ነው እየቀረጽኩ ያለሁት ማለት ነው። አሳያችኋለሁ አዙሬ። እቺ ደግሞ አንድ ክላስ ማለት ነው። በዚህ ትሄዱና አያችኋት፣ በዚህ ትሄዱና በዚህ ጋር እቺ አንድ ክላስ ከዛኛው ትንሽ ጠበብ ትላለች። ኦልሬዲ እኔ ወድጄዋለሁ ጋይስ። ያው የሰው ቤት የሰው ነው። ነገር ግን ምን ታደርጋላችሁ? ምንም ማድረግ አትችሉም። ህይወት እንደዚህ ናት። አንዳንድ ጊዜ
ህይወት እናንተ ባላሰባችሁት ነገር ነው፣ ባላሰባችሁት መንገድ ነው እንትን የምትሉትና የምታስተናግዱት ህይወትን። ብቻ አልሐምዱሊላህ ሹፉ ሀዚ አልሳሎን ሀዚ ቤድሩም ማለት ነው። ግን ያው የኪራይ ቤት ሲሆን መኝታ ክላስ ብቻ አታደርጉትም፣ ብዙ ነገር ታሸጋሽጉበታላችሁ ጋይስ። ኢትዮጵያ ላይ እንደዚህ ነው የኑሮ ውድነቶች። እንግዲህ ይቺ ቤት ኪራይዋ ስንት እንደሆነ መጨረሻ ላይ እነግራችኋለሁ። በነገራችን ላይ እህቶቼ ለራሳችሁ ነው ቤት ግዙ። ኢትዮጵያ መታችሁ በፍለጋ መንከራተት፣ የቤት ኪራይ በፍለጋ መንከራተት በጣም ተአብ ነው ጋይስ፣ በጣም ተአብ። አሁን በስንት ፍለጋ ነው የተገኘው ማለት ነው። ኪራይዋን ፌስ ቱ ፌስ ልንገራችሁ አዙሬ ማለት ነው። ፊቴን እያያችሁኝ ያሳየኋችሁ ቤት ይህንን ይመስላል። ታውቃላችሁ እንግዲህ አይላብዩ ብቸኝነት ብዬ እንግዲህ የብቸኝነት ህይወት ልጀምር ነው ማለት ነው። ውድ ጓደኞቼ ሰው ዛሬ እችን ቤት እንግዲህ አግኝቻለሁኝ። የዚህ የቤት ኪራይ እጅግ በጣም ከባድ ነው። በእኔ አቅም የሚሆን አይደለም፣ ግን ደግሞ ለጊዜው እንግዲህ ማረፊያ ይሆነኛል ብዬ ነው ጋይዝ። ውሃና መብራት እናንተ ናችሁ የምትከፍሉት። በነገራችን ላይ የኢትዮጵያ መብራት በጣም ነው የሚቆጥረው፣ በጣም ይቆጥራል። ቢያንስ ምጣድ እንደልባችሁ ስቶቭ እንደልባችሁ ከተጠቀማችሁ ምጣድ በሳምንት አንድ ጊዜ ትጋግራላችሁ። ለአንድ ሰው ለራሱ ማለት ነው ለአንድ ቤተሰብ 1500 በቃ ከ1000 ብር በላይ ነው የሚከፈለው አሁን ላይ ኢትዮጵያ ላይ የመብራት በጣም ነው የሚቆጥረው። እና ውሃ ብዙም አይቆጥርም። ቢያንስ 200 ብር 100 ምናምን ብር ነው ውሃ በወር የምትከፍሉት። ነገር ግን መብራት በጣም ነው የሚቆጥረው። ያም ሆኖ ግን ያው እንግዲህ የዚህ የቤት ኪራይ 6000 ብር ነው። ያኔ ከነ መብራት ከነ ምናምን እስከ 7500 ብር ማለት ነው። ብቻ አልሐምዱሊላህ እየኖርን ነው ጋይስ፣ እየኖርን ነው። ለዚች ለሁለት ክላስ ማለት ነው እንግዲህ የቤት ውድነትን ነው የምነግራችሁ። እና እናንተ ችላ ብላችሁ ዝም ብላችሁ አረብ ሀገር ላይ ብራችሁን በአልቧልታ ነገር የምታባክኑ የሆነ ቦታ ላይ ብታደርጉት፣ ቦታ ብትገዙ፣ ቤት ብትገዙ በጣም ይጠቅማችኋል ነው የምላችሁ። ኢትዮጵያ ላይ ስትመጡ ያው እንደምታውቁት እኔ ቤት ገዝቻለሁ። ነገር ግን አሁን ላይ በቃ ከቤት ወጥቻለሁኝ። ሰው እቃዬን ገና አላመጣሁኝም። ኢንሻአላህ ሰሞኑን አሳያችኋለሁ ማለት ነው። እቃዬን ሳመጣ እንግዲህ እንደ አማራጭ ላይ ያዛትና ሌላ ፈልጋለሁኝ። ያ አቅሜ አይችልም፣ እውነት ለመናገር አቅሜ አይችልም ማለት ነው። 6000 ብር እቺ ያሳየኋችሁ ቤት ናት ማለት ነው። እና ይሄንን ይመስላል ውድ ጓደኞቼ። ለሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ።